ይሻላል። በፈጣሪ ስም ሰው እንደዚህ በጠረቀ ምን ሆነሽ ነው? ሄኖክ እንዴ ቲኑ የመኪና ቁልፍ አንጠልጥለ ስለዞርክ መኪና ያለ መሰለህ እንዴ? ቸኩለሽ ባትፈርጂ ሊዱ ምንድነው ማየው? ምን ጥያቄ ያለው? ምታየው ነው ልዋጭ ጀምሮ ነው። ያ ሁሉ ያሳየኸኝ ነገር ውሸት ነበር? ኧረ ቲኑዬ ምን የሚዋሽሽ ነገር የለም። እቃው ደግሞ አቆየው አይደል? የእሳቸው ነው። አሁንም አታስመስል እንዴ ልጄ ሊዲያ። አያቴ ምን አያትሽ ናቸው? አያትሽ ናቸው? የራስ ጉድ ጨለማ ነው። ብዙ ጊዜ የራስ አይታይም። እኔ እቃቸው እየጠበኩላቸው ነበር። እንዲህ እየሰራው እኮ ነው ቤተሰብ የማስተዳድረው። እሳቸው በዚህ እድሜያቸው ስራ ሳይንቁ እንዲህ እየሰሩ ቤተሰብ ካስተዳደሩ አያትሽ ማገዝ ሲገባ እንዲህ ተሽቀርቅሮ መዞር ቁም ነገር አይደል? ሄኒ ይቅርታሽ አያቴ፣ የኔ ጥፋት ነው። እሺ ከዚህ በኋላ አሳርፈሃለሁ። እረፍ ካልሽኝማ ማረፊያ አጥተው ከእኔ ይልቅ ቀዳሚ የሚኖሩ አባቶች አሉ። እነሱም ብታግዥልኝ። የት ያሉ አባቶች ናቸው? በሙታንሳ ማር ቅዱስ ሚካኤል አንድነት ገዳ የሚገኙ አባቶች። ለተቸገረ ሰው በጎ ነገር ለማድረግ ቸላት በእጅ ያለውን ያህል እርዳው እንዲል ቃሉ በእጃችን ምን አለ ብለን ራሳችንን እንጠይቅ። በተሰጠን ጸጋ በረከትን ሰርተን ለአእምሮአችን ደስታን ለነፍሳችን ስንቅንያል። አባቶችን ለማገዝ ንግድ ባንክ 1044 25 98 390። አረ ይቺ ልጅ እናት ምንድነው? አረ ስልክሽን ትተሽ ቀና በይ እንዳትጋጪ። ቀና ብልም እንደናንተ አይነት ስራ ፈት ነው ማየው። አቺ ምን አባሽ ነው ያልሽው? ዶም እንደዚህ ብዬ ነው የምሄደው። ምን አገባችሁ? አቺ ያይሳተጅም እንዴ ደንባራ ሲመታኝ ዝም ብላችሁ ታያላችሁ እንዴ? ምን ነው ደበራችሁ እንዴ? አረ ምን አገባን? እናት አቤት ጭራሽ ተከትለ መላከፍ ጀመርክ ማለት ነው? አረ አይገርምሽም? ጭራሽ ምን ይመስላል? በእናታችሁ የሚናገረውን እንኳን አያውቅም። አረ አይደለም እኮ ጭራሽ እያስረዳና እንዴ የምትለክፈን? ምን ይመስላል? በእግዚአብሔር አረ እኔ ያስተናግርኳችሁ ልጅ ነኝ። ፓንሶ ነው ያንዳችሁ ስልክ ረስታችኋል። እናት ብር ጥለሻል። አረ እናት፣ አረ ተው አበናት ትገላመጣለች እንዴ? አረ ስላላየችው እኮ ነው። አረ እናት አሉ እንደዚህ አይነት ለከፍ አልቀረም እንዴ? እዚህ ቁጭ ብለህ ከምትላከፍ ስራ ፈት። አረ ተው አበናት ታክሲ ከፍል ታስታውሳለች። ና ምሳ እንብላው። ይቀመጣል እንዳደራ